እዚህ ቲክቶክ ላይ በዚህ በኩል ለሊት ቁጭ ብዬ አታየኝም ነበረ። በትክክል ሲንግል ላይ ያገባው ያነጠነጥኩ ቢሆን አልጋ ላይ የተገለበጥኩ ታየ ነበረ። እውነቴን ነው ጋይ። ሲንግል ሰው በዚህ ሰዓት ምን ይሰራል? ብር አጣሽ? በትክክል ማሬ ቸግሮኛል። ለምን ጎፈንድሚ አታቋቁሚልኝም? በጣም እኮ ታስባላችሁ እኮ። በጣም ነው የቸገረኝ ማሬ። ብር አጣው። ሀብታም ተብሎ ብር ካለመሰጠት ደሃ ተብሎ ብር ማግኘት ይሻላል ማሬ። ስንት ኪሎ ነሽ ቤታዬ? ምን ነው አስጨነቀሽ? ባልሽ አይሸከመኝ። ምን ነው ጨነቀሽ? ቤታዬ ስንት ኪሎ ነሽ? ባልሽ ይጨነቅበት። እኔ ምን አውቄልሽ? እሺ አቤት አቤት። እሺ ወይ በስመ አብ። እናቴ ትሙት። እስኪ ጋይስ አዝናኑኝ። አሁን እዛ የሁሉ ነገር አዳምጪ ጭንቅላቴ እንትን አለ። በሽታ ያስታርቅሽ። ይሄ እኮ ቲክቶክ ነው። እኔ እኮ ማለቅ ሰው የምናደደው ምናምን ነገር ጋይስ እልከኛ ሰው ስለሆንኩ ነው። እነዛን ሰዎች አግኝቼ ጥርሳቸውን ድድዳቸውን ስለማል ለማለቅ ሰው እኔ ምላችሁ ቲክቶክ እኮ አልበላው አልጠጣው። ምን ሆናችሁ ነው ጋይስ? አንዳንዶቻችሁ ፖስት ስታደርጉ እንደው እኔ ቁጭ ብዬ ለራሴ ይገርመኛል። ወይኔ ጉድ እግዚኦ እንዲሆኑ አብሬያቸው አልበላው አልጠጣው ጠረናቸውን ያላሸተው አላቃቸውም እኮ ጋይስ። እዚህ ቲክቶክ ላይ የምንተዋወቀው ምን አርጊ ነው የምትሉኝ ወዳጆቼ? ስራሽ ያወጣሽ። ትክክል የምሰራ ያወጣኝ። ፊንገር ምግብ ዘጋት። ለዛ ነዋ ውዴ በጠነዛ ቆሎ እየረገጠችኝ የነበረው። ዛሬ ጥንዝት ባለ አመዱን በጣለ ቆሎ። አቤት ዩቲዩብ ሰርቻለሁ፣ ግን ዩቲዩብ ላይ እንደዚህ ማውራት አልችልም። አንዳንድ ቃላት እየመረጥኩኝ እንደ ምክር ቤት ጸሐፊ ክፉ ነሽ እመጣለሁ ማሬ ላንቺ። እንደ ምክር ቤት ጸሐፊ ነው ማወራው። ደንበኛ ይሄ ማለት ነው። የቀበሌ መሪ ነው የምመስለው ሳወራ። ዩቲዩብ ላይ ዘጋል ብላችሁኝ መተንፈስና መቀመጫ አጣውኝ። እዚህማ በደንብ ነው የማወራው። ፊንገር ምግብ ዘግቷታል። ጥንዝት ባለ ቂጡን በጣለ የጎረምሳ ቂጥ ይመስል በእንደዛ ዱኬውን በጣለ ቆሎ እየቆረጠመች ነበረ ስታማኝ ነበረው። እሺ ክፉ ነሽ ውዴ። ክፋቴ በምንድን ነው? ጉሮሮሽን ዘጋውትኝ፣ ኑሮሽን አቃወስኩ፣ ባልሽን ቀማው፣ ልጆችሽን ደበደብኩ። በምን ነው ክፋቴ? በስክሪን ላይ ነው ክፉ የሆንኩብሽ? ምን ክፉ ሆንኩኝ ማሬ? በጠየቅሽኝ ሰዓት መድረሴ፣ ያለኝን ማካፈሌ እሱ ነው ክፋት? ደግነት እናየዋለና ደግነት ምን እንደሆነ። ጸጉርሽን የትገዛሽው? አቤት አምላኬ እስራኤል የመጣ ሄደው ሁሉ ጋይስ ይሄን ጸጉር ቡጭጭቅ አድርጌ ጥለዋለሁ። ምን ነው እንደዚህ ማርያም? ምን ነው የሚያምራችሁ? እኔ ሰው ባህሪን እያወቃችሁ አትበሉኝ። ያምራል ስትሉ ለኔ አያምርም ነው። አያምርም ማለት ያምራል። ያምራል ካላችሁ ማርያም ውልቅ አድርጌ ነቅዬ ሌላ ነው የምሰካው አትበሉኝ። ጎንደር ወንድሜ ላጋባሽ። አሁን ጎንደር ወንድሜ ላጋባሽ ስትይ ለስንተኛ ጊዜ ነው ማገባው ነው ማለት ነው? እሱ ጥሩ ጥያቄ። የኔ ጣፈንታ የደረሰሽ ጥሩ ጥያቄ ነው እህት አለም። ጎንደር ወንድሜ ላጋባሽ። ሁለት ጎንደሬ ባንድ ላይ ሄድም ውዴ። እኔም ግትር ነኝ፣ ያም ሰው ግትር ነው። አይሆንም ውዴ። እኔ አሁን 3 አይነት ጎንደሬ ሞክሬያለሁ ከየአካባቢው። አይሆንም ውዴ እህት አለም። አይሆንም። ሁለት አንድ አይነት ተገናኝቶ አይሆንም። ትግራይ ውይ በስመ አብ ወወልድ ወመንፈስ ቅዱስ። ደግሞ አሁን ትዳር የገባችሁ ይሄ ትግራይ ማታ እስኪ እናቴ የመጀመሪያ ፈርቀዳጅ ናቸው። አይሆንም። ሁለት ጎንደሬ አንድ ላይ ሄድም ጋይስ። ውይ እሳት ነው የምንሆነው እሳት። እኔም ግትር ነኝ፣ እነሱም ግትር ናቸው። በራሳቸው መንገድ ነው የሚመሩት። እኔም እንደዛው አንድ ቤት ውስጥ መንደዳችን ነው። አይሆንም ጋይስ አይሆንም። እኔም ሰው የሚሉትን አልሰማ። በጠዋት የቆመ ሚዩት አድርጉትኝ። የቆመ እንጨት በምናምንሽ ውስጥ ይግባ። እኔ ግን አሁን ቆይ 10 ሰዓት ተኩል ሊሆን ነው። ኢትዮጵያ ተነሱ እንዴ ጋይስ? በቃ ወሬያቸው ሁሉ በጠዋት የቆመንትን እናስጨርሳለን። ስልክ ቁጥር እንዴ ኬት ነው የምትመጡብኝ ግን? ተነሳችሁ። ለዛ ነው አውዴው በጠዋት ማን እናስጨርሳለን ይላል። እንትኔን አቃጠለኝ ይላል። በሆነ በመቁረጫ ነበር ያንተን እዛ መክተፍ። እንትኔን አቃጠለኝ። ምን አባሰታ አመድ ስር ነው እንዴ የተከባለልክ የምታድረው? እቃዬን አቃጠለኝ ቤታዬ። አሁን አንዱ ሲለኝ ገና ከመግባቴ መወጥኩትኝ። አመድ ላይ የተንከባለልክ ነው የምታድረው መሰለኝ። እቃ የሚቃጠለው ለምንድን ነው? በሰላም ሀገር የሰው ልጅ አልጋ ላይ እየተኛ